አቡ አሚራን አምጡና ብር መሰጠት ብቻ ሳይሆን ብሩ ራሱ የተሰጠው ከመዳም ኩሽና ብር እኔም አለኝ አቡ አሚራ ቤት 20 ሺህ ብር ሰጥቻለሁ። እንዳንድ ሰው እንዳንድ ኢትዮጵያዊ ልጅቷ ጉዳይ የት ደረሰ ጥያቄ ነው ማለት ነው። ክስ መስቻለሁ ነው አሁን እዚህ ቤት ማለት ነው። ወላሂ ሲጀመር ያዋጣ ብቻ አይደለም የመጠየቅ መብት ያለው ማንኛውም ያላዋጣም ሰው የመጠየቅልና በእርዳታው ለታብታብ ያደረገም ሼር ያደረገም እርዳታው ሲካሄድ ባይኑ ያየ ሁሉ የመጠየቅ መብት አለው። 1 ሚሊዮን ሪያል የሳውዲ ሪያል ማለት እኮ በኢትዮጵያ 50 ሚሊዮን ነው። የአንዲት ኢትዮጵያ እህታችንን ነፍስ ለማዳን ከግድያ ለማዳን ካሳ ክፈይ የተባለችውን ሙሉ የኢትዮጵያ ሕዝብ አዋጥቶ ተከፈለ። ገንዘቡ ከተከፈለ ልጅቷ ለምንድን ነው እስከዛሬ እንዴ? ከተከፈለ ራሱ እኮ አመት ከምናምን ነው ማለት ከዚህ ቀድሞ የተናገሩት ረበሹኝ ሀቢባ እኔ ለማሽቃበጥ አይደለም። ወረበል ካባ በሰላም አያሳድረኝ ውስጤ ተረብሻል። በቃ እኔ ደግሞ ውስጤ ከተነካ ሳምንቱን ሙሉ በቃ እንደ ሰው ራሱ አላወራም። ለምን የሚዘገንን ነገር ነው የተናገሩት። ማጽናወት ምናምን እንደዚህ ሆና በእናትህ ሙባረክ እንደዚህ አሉኝ እኮ በእናትህ አይተንሃል አሉኝ። አቡ አሚራ ገስት ላይ እርዳታ ስታስደርግ ከአቡ አሚራ ጋር አይተንሃል እንድትሞት ድምፁን ሁላት በእናትህ ብላ ስታለቅስ አንዷ ወላሂ ውስጥ የተረበሸ ማለት ነው። እውነቴን ነው የምላለች እንድትገደል ትገደል። 2 ሚሊዮን ሪያል ነው እንዴ ካሳ የተጠየቀው? 2 ሚሊዮን ይመስለኛል። 1 ሚሊዮን መስሎኝ 2 ሚሊዮን ኮንት ማለት ነው። ኖ አቢባ አሁን ብሩ መሰብሰብ ብቻ ሳይሆን ቴንኪው እናመሰግናለን። ሰጥተናል። እኛም ያቅማችንን ማለት ነው ያለንን ሰጥተናል። የታለች የልጅቷ ጉዳይ እንዴት ሆነ? ትሙት ነው ያሉት ዛሉት ወላሂ አልዓዚም ትገደል አሉ። ትገደል ከዚህ ማነው ኃላፊነቱን ወስዶ ብሩን የሰበሰበው? አቡ አሚራ አንዱ አቡ አሚራ ነው። ይራርጉለትና ይንገረን ያስረዳል። ልጅቷ እስካሁን ድረስ ነው ወጣ በቃ አገር ቤት ገብታ ህይወቷን እየኖረች እኮ መስሎኛል ጋይስ። አሚራን ብታውቁ በእናታችሁ ደውሉለትና አዎ ሼር አድርጉለት። ካልሆነ ደግሞ ወላሂ ተስፍሽ አረጋውም ነበር። ተስፍሽን ነው ዋትስአፕ ቮይስ ላይ ተስፍሽ አዎ ምን ላይ እንደደረሰች ጥሩ ሁኔታ አለች ምናምን የሚለው አይሰራም። ነገ ከፈለግሽ ይዤልሽ እመጣለሁ። ልጆቹን ራሱ ማለት ነው ይደውሉልኛል። ደውሉ ብያቸዋለሁ። እንዴ ልጆቹ እስር ቤት ያሉትማ እንዴት ይመጣሉ ከእስር ቤት? እየደወሉ እንትን ስለሚሉ እኔ ለአንቺ ከፈለግሽ እንጂ እዚህ ላይ እውነትም ማምጣት አደጋ ውስጥ ማስገባ ወንድም ካልድም ነበር ወንድም ካልድም እጠራዋለሁ። እሺ ከእስር ቤት ድምፁን መገላገል ከስቃዩ ማረፍ ሲፈልግና ሲፈልግ ብቻ ነው አንድ ሰው ልገደል ባካችሁ ብሩ ሞልቶ ከተከፈለ በኋላ 3 አመት ሙሉ 2023 ነው አይደል? አሁን 2026 ነን። 3 አመት ሙሉ ጉት መጠበቅ የሆነ ነገር ቁርጡን ያወቀ ሰው ቁርጡን አውቋል። ግን ከዛሬ ነገ ተወጫለሽ እየተባለች 3 አመት አሁን ምግብ አትበላም። አንደኛው ምግብ አትበላም አቁማለች። ሁለተኛ ደግሞ ቆሻሻ የሚጣልበት ቦታ ነው የምተኛው አሉ። ከዛ አውጥቷቸው ካቴና እጇ ላይና እጇ ላይ አድርጎ አንድ ክፍል ተደርጋ ሙከየፍ ተከፍቶባት ቅዝቃዜ ማለት ነው። አትበላም አትጠጣም አትሞትም ብሎ እያለቀሱ ነው የደወሉልኝ። በቃ ኦልሬዲ እስክትሞት እየጠበቁ ነው መሰለኝ። ማትበላ ማትጠጣ ከሆነ ሲሚንቶ ላይ ኤሲ ተከፍቶ እጇ ታስሮ ለምንድን ነው እጇ የሚታሰረው? አልገባኝም። እስር ቤት ይታሰራል እንዴ እጃቸው በካቴና? እሷ የሞት ፍርደኛ ስለሆነች ነው። ወንድም ካልድ ጋ አቡ አሚር ጋ አቡ አሚራ ጋ ምነው አቡ የሞት ፍርደኛ እንዴት ነው የምትሆነው? እንዳትሞት አይደለም እንደ ብር የከፈለው እኮ ታዲያ ብሩ ተከፍሎ ፕሮሰሱ ካልተደረገ ጉዳዩ የሚከታተል ሰው ከሌለ ብሩ ነት ይከፈል አይከፈልም ፈጣሪ ነው የሚያውቅ። አናቀመኛ ጥያቄ ነው እኮ ብሩ ተከፍሏል አልተከፈለም አናቀም። ብሩ ከተከፈለ ማለት እኮ ኤምባሲ ነበር የሚወስዱት
ቀጥታ እንጃ ወላሂ ይሄን ነገር ሀቢባ በእናትሽ እንዴ አይ ይኸው እየጠበቅኩኝ ነው። ተስፍሽ አረጌውን ቮይስ አድርጌለታለሁ። አቧሚራ ቁጥሩ የለኝም። እናንተ ሼር አድርጉለት ሁላችሁ። ተስፍሽ ከመጣ ተስፍሽ ቁጥሩ ስላለው የአቧሚራ ይጠራዋል። ወንድም ካልድ ጋር ሼር አድርጉ። ወይኔ ጉዴ አልተከፈለም የሚለው ደግሞ እዚህ ስር ታውቃላችሁ እንዳልተከፈለ እሱ መጥቶ ይመልሱልን። ተከፈለ በእናታችሁ አልቃለን። እስኪ ይከፈልም አይከፈልም ያሳዝናል። ግን ያለችበት ሁኔታ ካልተከፈለ የት ይደብሩ? እሺ ቆይ ወንድም ካልድ ጋር ቮይስ ላድርግለት። ተስፍሽ አረጌው ጋር ብቻ ነው ያደረኩት። 1 ሰከንድ ቮይስ አድርጌያለሁ ለወንድም ካልድና ለተስፍሽ አረጌው። እኮ ማን ነው ሲያ የሚገርመኝ ነገር ሀቡ ባለፈው ቤተሰቦቿ ወጥቶ ሲያመሰግኑ ሰማው ልበል። ልክ እንደገባች ነገር ልጅቷ ወንድሞቿ አለ ቪዲዮ ወንድሞቿ አባት አይ ቲንክ እሷ ትሁን ሌላ እስኪ ኢትዮጵያውያን እስኪ ንገሩኝ። ቤተሰቦቿ ወጥቶ ኢትዮጵያውያን እናመሰግናለን እያሉ እያለቀሱ ምናምን ብሩ ስለሞላ ነው ወይስ ልጅቷ ስለገባች ነው? አዎ እያሉች ነው። አሲያም ነበረችበት እርዳታው ላይ ኖ እርዳታ ላይ አሲያ እያሉ ነው እኮ። ግን ዋና ሆስት የነበረው ማነው በቤቱ? አቧሚራ ይመስለኛል። አቧሚራና ለዚህ አቧሚራ ነው ዋናው አቧሚራ ቤት ከሆነ የተሰበሰበው አቧሚራ ይምጣና በቤቴ ይሄን ያህል ተሰብስቦ በእንደዚህ አካውንት ለእንደዚህ ከፍያለሁ ይኸው ያስረከብንበት ምናምን። ከዛ በኋላ ደግሞ የሚመለከተውን አካል እንድንጠይቅ ህዝብ የመጠየቅ መብት አለው አይደል? የሚመለከተው አካል ኤምባሲ ከሆነ ኦልሬዲ ለኤምባሲ ከሆነ ለሳውዲ ሪያድ ለሚገኘው የኢትዮጵያ ኤምባሲ ከሆነ ገንዘቡን ያስረከቡት ኤምባሲን እንድንጠይቅ። ልጅቷ እስክትሞት ነው ወይ የሚጠበቀው? ከሞተች ከህዝብ የተሰበሰበው የኢትዮጵያ የሳውዲ 2 ሚሊዮን በኢትዮጵያ ስንት ነው ውዶቼ? የሁላችንም ጥያቄ ነው። አሁን እኮ የህዝብ ጥያቄ ነው። የጠፋ ሰው ተስፍሽ እንዴት ነህ? ሀቡ እንዴት ነሽ? ሰላም ናችሁ? ደህና ነን። እንዴት ነህ? ምነው ድምፅ ጉንፋን ይሆናል? አይ እኛ ጋር ሌሊት ነው፣ ኒውዚላንድ ነው ያለ። ወይኔ ጉድ! ኢትዮጵያ መስለከኝ ነው እኮ አሁን ከምሽቱ 2 ሰዓት ነው ገና ብዬ። አይ እኛ ጋር ኒውዚላንድ ነኝ። እኛ ጋር ጠዋት አሁን 12 ሰዓት ነው። ኦልሬዲ ልነሳ ነው ወደ ስራ ልሄድ። እንዴት ነሽ እህቴ? ሰላም ነው? ቆየ ከአገር እንዳለቅ ነው የማውቀው እኔ። አይ አሁን 1 ወር ሆነኝ እኮ ወደ ኒውዚላንድ መጥቻለሁ። አውስትራሊያ ወይስ ኒውዚላንድ? አሁን ፋሚሊ ጋር ነው ኒውዚላንድ የመጣሁት። ከአውስትራሊያ ሄዳለሁ አሁን ከ3 ወር በኋላ። ደህና ነህ? ጤንነትህ ጥሩ ነው? አዎ ሁሉ አለን። ስለጠፋክ ነው ጤንነትህ ያልኩህ። እሺ እና ተስፍሽ እንትናን ጥራው አቧሚራ። እሱ ቤት ነው የሌላ እርዳታ ስብሰባ የተሰበሰበው። ከእስር ቤት ድምፅ ሁኑን ብለው ልከው ነው መልእክት። ከእስር ቤት ድምፅ ሁኑን? ሌላ ካለችበት እስር ቤት ምን ሌላ አበሻ ተገኝቶ ነው እዛ የታሰረ? ድምፅ ሁኑን ያሉት ወይስ? ሌላ አበሻ ሌላ ወይ እንድትገደል ድምፅ ሁኑ። ምክንያቱም ሞት አፋፍ ላይ ያለችው ስቃይ ላይ ናት። ወይ በቃ ልገላገል እያለች ነው። አሁን አዲስ መረጃ ነው የነገርሽኝ ያለሽው። ኦልሬዲ ስለ ጠቅላላው ነገር ልንገርሽ። ሌላ
ያው 13 ዓመት ሆኗታል እስር ቤት አሁን። አዎ እ፣ አቧሚራ ነበር በጊዜው ሄደን ሀሳብ ሰምቶ እዛው ሳውዲ ስለነበረ ይዞት የመጣው። ከዛን ተሰባሰብንና ለመርዳት ቲም ሌይላ የሚል ግሩፕ አቋቁመን ሁላችንም ብር አሰባሰብንላት ማለት ነው። ጠቅላላ ማን ቤት ይሄ በአንድ ቀን አይደለም 2 ወር ነው ቁጭ ብለን የሰበሰብነው። በአንድ ሰው ሁለት ቤት ቤት በተለያየ ቤት ነው ወይስ በአንድ ሰው ቤት? በቃ ቲም ሌላ ግሩፕ ውስጥ ሁላችንም አለን። ይመጡልሻለን፣ እንመጣልሻለን ከፈለግሽና እኔ ቤትም በተለይ ኦልሞስት ወደ 70% አሲያ ቤት ነው ያው የተሰበሰበው። ሶ ይሄ ብር ሲሰበሰብ የሚፈለገው 2 ሚሊዮን ሪያል ነበር አይ ቲንክ በሳውዲ 2 ወር ተቀምጠን ወደ 38 ሚሊዮን የኢትዮጵያ ብር ተሰበሰበ ማለት ነው። ኦኬ ከዛም ብሩ ሞላልን። ብሩ ሲሞላ ያው ብሩ የተሰበሰበው በ3 ሰው አካውንት ነው፣ በእናትየው በአባትየውና በወንድምየው። ኦኬ ያው እነሱም ይመጡልሻል። እሺ በእናትየው በአባትየውና በወንድምየው በሶስቱ አንድ አካውንት በ3 ሰው ስም ተከፍቶ አዎ። እሺ ሶ ያ ብሩ ሞላ ተላከ ማለት ነው። ብሩን ሲላክ በኢትዮጵያ ብር ስለተሰበሰበ 38 ሚሊዮን በሳውዲ 2 ሚሊዮን ይደርሳል። ኖ 13 ሚሊዮን ብር ትርፍ አለ። አሁን ኦቨር ተሰብስቦ ሁሉም ስለተረባረበ፣ በነገሮች ላይ በጣም ያልተረባረበ ኢትዮጵያ የለም። በጣም ልጅቷ የምታሳዝን ስለነበረች ማለት ነው። ሶ ምን ሆነ? ያ ብር ተሰባሰበና የሚያስፈልገው እንትን ተባለ። ይሄ ህጋዊ በሆነ መንገድ መከተል ስላለበት ወንድም ካሊድ እና ቤተሰቦቿ ሆነው እዛ ኮንቨርት ማስደረግ ከኢትዮጵያ ባንክ ጋር ኮንቨርት መደረግ አለበት እና ዶክመንት እልክልሻለሁ። እሱ ጋርም ሙሉ መረጃ አለ። ወንድም ካሊድን ብትጠይቂው እንዴት ፕሮሰስ ተደርጎለታለሁ። አሁን እንዲህ ሼር አድርጎለት ስም አድርጌለታለሁ ይመጣል። ኤኒዌይ ምንድን ነው በቃ ብሩ በኢትዮጵያ ንግድ ባንክ በዶላር መግባት ስለነበረበት በእሷ ስም የተከፈተ አካውንት አለ። ሳውዲ ላይ ምንድን ነው የሚደረገው? የሆነ አማራጭ ሲሰጣቸው የሞተችው ልጅ የ7 ዓመት ህፃን ልጅ ነች። ሶ ቤተሰቡ በብር ይቀየርል በሚለው ህግ አላቸው። ወይ ትገደል አሊያም ደግሞ ይቅርታ ይደረግላት በሚባለው መሰረት 2 ሚሊዮን ሪያል ይከፈልንና ይቅርታ አፉ እንላለን አሉ። ያንን ብር ለማሟላት ነው፣ ነፍስ ለማዳን የሰራ ነው እኛም እና ሶ ብሩ ተሰበሰበ። ብሩ በቤተሰብ ነበር የተሰበሰበው እንዳልኩሽ። ኮንቨርት መደረግ ነበረበት በስሟ የተከፈተው አካውንት። ልክ ያ ብር ሲሞላ ነው አውቶማቲካሊ የሚዘጋው። መንግስት ነው የሚከታተለው፣ ያንን የሳውዲ መንግስት ማለት ነው። ሶ ያ ብር ኮንቨርት ተደረገ። ኢትዮጵያ ንግድ ባንክ ወደ 500 ምናምን ሺህ ዶላር ሆኖ ተከፍቶ አዳዲስ መስመርም ስለሆነ በቃ መንግስትም ዋናም ትልልቅ ባለስልጣናትም ይህን ጉዳይ እንዲያውቁ አድርገን ተረባርበን ነው እንትን የሆነው ማለት ነው። ስለዚህ ያ ብር ተላከ። ኦልሬዲ በቤተሰቡ አካውንት ላይ ደግሞ አሁን ስትወጣ የምትጠቀምበት የተረፈ ብር ነበረ። ለራሷ ነው የሚሆነው ስትወጣ ብለን 11 ዓመት ስለታሰረች ችሊ ስትወጣ ራሷን ታቋቁምበታለች ምናምን ተባለና ተቀምጠዋል። ስቲል እስካሁን ቤተሰቦቿ ነው የሚያንቀሳቅሱት። ማንም ሰው እንዳይነካ እኛ እንከታተላለን፣ ቲም ሌይላዎች ማለት ነው። ሶ ይህንን ለማድረግ ሳውዲ ላይ 21 አባላት ያሉት አባቶች፣ ሙስሊሞች፣ ክርስቲያኖች፣ የዛ ሀገር ሽማግሌዎች ተሰብስበው ክሬት አድርገዋል። መጀመሪያ ቲም አቋቁመዋል። እዛ ያለውን ጉዳይ የሚከታተል ግሩፕ ማለት ነው። እኛ ያው እንደምታውቂው ሶሻል ሚዲያ ላይ ማስተባበር ብቻ ስለሆነ የምንሰራው፣ እዛ ያለው ቲም ደግሞ ያለውን ጉዳይ እግር በእግር እንትን ተብሎ ይከታተላል። ውክልና የተሰጠው ሰው አለ እዛ ማለት ያለውን ጉዳይ እንደ ቤተሰብ ሆኖ ይፈጽምልን ስትይ ውክልና ትሰጫለሽ፣ ቤተሰብ ሩቅ ስለሆነ ማለት ነው። ሶ ያም ልጅ ከነዛ ኮሚቴዎች ውስጥ አለ። 2 ቲም ነው ያለው ማለት ነው። እዛ ሳውዲ ያለው ጉዳዩን ተከታትሎ የሚያስጨርስና እኛ ደግሞ በሚዲያውን እያስተባበርን
በቤተሰቦቻቸው ብሩ ተሰብስቦ ያ ነገር እንዲሳካ ተደረገ ማለት ነው። በ2 ወር ውስጥ እንዳልኩሽ በኢትዮጵያ 38 ሚሊዮን ብር ተሰበሰበ። ወደ 27 ሚሊዮን ብር የሚሆነው ተገልብጦ 202 ሚሊዮን ሪያል ሆነ። በወቅቱ ባለው የባንክ ዋጋ 13 ሚሊዮን አካባቢ አሁንም በቤተሰቦቻቸው አካውንት ላይ አለ ማለት ነው። ምንድን ነው ከዛም በኋላ የሆነው? እነኛ አፉ የሚሉት ቤተሰቦች መጀመሪያ ሂዱና አገኟቸው በሚለው ነገር እዛ ያሉት ሽማግሌዎች ሄደው አገኟቸው የሟች ቤተሰብን እና ይቅርታ አድርጎ እንደዚህ ሆኖ ነው ምናምን በሚለው ነገር በቃ ደስ ብሏቸው እነዛም ችግር የለውም እንግዲህ ምን ማድረግ ይቻላል በሚለው ብሩ ይሰብሰብ ተባለ። ብሩ ተሰበሰበ፣ ብሩን ወሰዱ። አሁን ምንድነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ አድ የሚደረግ ነገር አለ። የሀገሪቷ ሕግ የሚያዘውን ነገር ኦልሬዲ የተፈረደባት ይሄ ነው የተባለ ቀን የለም፣ ግን 13 ዓመት ሆኗታል። ቶሎ ትፈታለች ተብሎ 13 ዓመት ሆኗታል። ምንድን ነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቅን እያንዳንዱን ነገር እየጠየቅን እየተከታተልን ስለነበረ ምን ሆነ አሁን ላይ ይህን ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ፣ ምክንያቱም ብሩ ትራንስፈር የተደረገው እዛ በክሬት በተደረገው አካውንት ነው፣ በዛ በሳውዲው ማለት ነው። መንግስት ለመንግስት ነው ብሩን ያስተላለፈው። ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም። ምክንያቱም ብዙ ብር ነው። እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው አሊም ነው የሚባለው ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፈው የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሚሴጅ ነው የሚደርሰው። ውክልና ላለው ጠብቅ ነው የሚባለው። እንደዚህ አሁን በየቀኑ እየተመላለሰ ኦልሞስት ይሄ ልጅ ወደ 1 ዓመት ሆኖታል። ብሩ ከተሰብስቦ ከገባ ራሱ 1 ዓመት አልፎታል፣ ሞልቶ ከገባ ማለት ነው። አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስቴር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያ ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው። አብዴት እያደረጉ ስቲል የዛሬ 15-20 ቀን ምንድን ነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው። የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል። በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል። ስለዚህ አሁን ምንድን ነው እሱ ልልሽ የምፈልገው ሀቡ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ የኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ላይ ያሉ 21 አባቶች ምናምን ተሰብሰቡ ክሬት አድርገው ጉዳዩን የሚከታተሉት ይህንን ጉዳይ የያዘው ሰው ቤተሰቦቿና ከቲም ሌላ ደግሞ የተወሰነ 1 ሰው 2 ሰው እኛም እየመጣን የምናወራበትን አውድ ከተፈጠረ ያለበት ሁኔታ ምንድነው የሚለውን ለህዝብ ማሳወቅ ያለበት ኤምባሲው ነው። ገባሽ? ሙሉ ለሙሉ ኃላፊነቱን እሱ ስለወሰደ ማለት ነው፣ ለእኛ ተውሉን ስላለው ማለት ነው። ብሩ ግን ተከፍሎ የሞት እንትኑ ተነስቶላታል። እኛም የማስተባበር ስራን የሰራ ነው። ቤተሰቡ ጋር ነው ያለው ብሩ። ይህንን ይመስላል። ሌላ ጥያቄ ካለሽ መልስልሻለሁ። በጣም ጥሩ ተስፍሽ ስላብራራህልን በጣም እናመሰግናለን። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞትስ አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ
እንግዲህ በብሩ ሲሰበሰብ በአንድ ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ ራይት። ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የእኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮህ ያው የሳውዲ ህግ ነው ከተባለና እዛ ያሉን ነገሮች በዚህ መልኩ ነው ካሉኝ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቂ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንጽላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም። ታገሱን በዚህ ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ እኛም ባለፈው ወተን ጫና አድርገን ምንድን ነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይሄው ብለው መግለጫ አውጥቶ ወረቀት ፕሮሰስ እየሄዱበት ያሉትንም ነገር ግን ከአቅማችን በላይ እንደዚህ ይሁን ካልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ እነኝን ሰዎች አጠናክረሽ ለማስፈታት ከሆነ የምንጥረው አጠናክረን አሁንም ያኔ ገንዘቡን ለማሰባሰብ ሞቢላይዝ እንዳረግ ነው። አሁንም ሞቢላይዝ አድርጎ እች ልጅ ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጭ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ የተወከለ ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳዩ ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ አንድ ነገር ልበል ሀቢባ፣ ነገር ልጨምር። ይቅርታ፣ እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሐመድ እባላለሁ። ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች ምን እንደሆነች ሂዳችሁ ዘይሩ፣ ጠይቁና ያለችበትን ሁኔታ አሳውቁን። ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ እንደሞት ድምጽ ነው ነው በቃ እንደውበት አንዴ ወንድማችን ይቅርታ አድርግልኝ። አንድ ነገር ለሀቢባ ላስ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቀሟት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝ ማለት ነው። ድምጹን በሁሉ አልተጠቀሰም እኮ አዎ፣ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳን ነው ያወራ ነው። አንዷ አልተከፈለም አለች ስትለኝ አንቺ እዛ ውስጥ ነው ያለሽው እንዴት ታውቂያለሽ ስትል ኖ 1 ሚሊዮን ተከፍሎ 1 ሚሊዮን ተከፍሏን ነው የተባለው ልጅቷን የተባላን ነገር ነው እንግዲህ ያቺኛዋ ማለት ነው። አሁን ደግሞ ጭራሽ እስኪ እንድትናገረኝ ማድረግ ትችላላችሁ አልኳቸው። ጎረቤታችን ያለችው ሌላ እስር ቤት አስገብቷታል። ጭራሽ ጭንቅላታ ራሱ ስተዋል። ቆሻሻ ወላሂ ብሎ ደጋግሞ ብለው ነው ነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉኝ። ዕቃ ምናምን መወርወር ሲጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሷን መስለም በእናትህ አልቅሳ ማለት ነው። መጨረሻ ላይ እኔ ነገ ነግሬ ልክልሻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ካንተ ጋር ጩህና ትገደል። እኔ ሴት ልጅ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደል፣ እየተጫወቱባን ነው አለች። አንድ ነገር አለ። እኔ ብቻዬን የሆነ ልጅ ሶማሊያ ላይ አንድ ኢትዮጵያዊ ሶማሌ ገደለ። ሶማሌም በእንትን ነው በሸሪያ ነው የሚያስተዳድሩት አብዛኛውን። ምን አሉ? የሞት ፍርድ ተፈረደበት። ከዛ በኋላ ካሳ ተባለ። ስንት ብር? የኢትዮጵያ 4 ሚሊዮን ብር። የኢትዮጵያ 4 ሚሊዮን ብር በ14 ቀን ካመጣችሁ ያለበለዚያ ይሞታል ተባለ። 7 ቀን
ጩሄ 7 ቀን ሲቀረው 4 ሚሊዮን ብር ሞላ ተሰጠ። ወላሂ ዛሬ ተሰጥቶ ነገውኑ ልጆ ወደ ኢትዮጵያ ገባ። እዚህ ጋር ሲከፈልም ቆይ አንዴ ሲከፈልም ከኤምባሲ በኩል ነው ከፈልኩ አታስተው። ይኸውልሽ አንድ ነገር ልናገር። እዚህ ጋር እንግዲህ ስንት ዓመት ሙሉ እየሰራን ያለ ነው እኛ ነን። አንዳንድ ጊዜ ዝም ብለን ተስፋዬ ይቅርታ ወላሂ በእናንተ ላይ እንትን ማድረግ ወይ ደግሞ እንቅፋት መሆን አይደለም። አንድ ነገር ኖ ይሄ ሪከርድ ከተደረገ በኋላ የሚያመጣው መዘዝ እኔ ደርሶብኝም ስለማውቀው ነው። ማስተካከል ስላለብን ነው። እድል አልሰጥም። ሌላ ሰው ተከፍሎለት ወጥቷል። 1000 ሰው ተከፍሎለት እኮ የወጣ ሰው እናውቃለን። ይሄ ነገር ለምን አልወጣችም የሚለውን ግምት ሳይሆን እነዛን ሰዎች ጠርታቸው የደረሱበትን ነገር ማወቅ ነው ትክክለኛው መፍትሄ። እንደ ቲም ሌላኛ አስተባብረን እኮ ሰብስበን ገብቷል። የገባበትን ሪሲት እኛ አሁን ወንድም ካሊድን እሱን እኮ ነው እኛ አሁን የከናንተ እጅ መውጣት ምን መሰላችሁ? አሁን ምን መሰላችሁ? የገባበት ይኸውልሽ አሁን ወንድም ካሊድ ጋር ደውልለት። ስማ ወንድም ካሊድ ጋር ደውልለት። አሁን ሪሲቱን ያሳይሻል፣ ባንኩ ያስገባበትን። እኔ ጋር አለ ተስፍሽ፣ እኔ ጋር አለ፣ ልክልሻለሁ። በቃ ላክላት። አሁን ላክልኝና እልክልሻለሁ። አሁን ነው የምልክልሽ። ኦኬ ወንድም ካሊድንም ጥራውና ኦሪጂናሉ ነው የዚሁ ጋር ከፍቶ ያሳይሻል፣ እያንዳንዱን የገባበትን። ቤተሰቦቿም በእነሱ አካውንት ተከፍቶ እንደላኩ ያሳይሻል። ምንም ይሄ የብሩ ጉዳይ ላይ ምንም የሚሄድ ነገር የለውም። መስመር እንዳይሰጥ አይደለም። እሺ አሁን ከእናንተ መውረዱን ከእናንተ እጅ መውጣቱን ብሩ ከቤተሰቦቿ የሚመለከተው አካል መከፈሉን የሚያሳይ ደረሰኝ ካለ የሚመለከተው አካል ደግሞ ለሚመለከተው አካል ከፍሏል የሚለው ደግሞ የሚመለከተውን አካል ህዝቡ እያንዳንዳችን ቪዲዮ ሰርተን ህዝቡ የመጠየቅ መብት አለው። ብሩ ከህዝብ ነው የተሰበሰበው፣ ህዝቡ የመጠየቅ መብት አለው። ለምን እቺ ልጅ ብሩ ሳይከፍል እየተጠበቀ ያለው ልጅ ሞታ እስኪወጣ ነው የሚጠበቀው። አንድ ነገር ልንገርሽ፣ እቺን ልጅ እኛ ስናሰባስብ እኔ አላቃትም። ለምሳሌ ሁላችንም 2 ወር ተቀምጠን ያንን ነገር ስናደርግ ከጫፍ ጫፍ ነው ህዝቡ የሰበሰበው። ብሩ የት ደረሰ 1000 ጊዜ መጠየቅ መብት አለው። ሚሊዮን ጊዜ ስንጠየቅ ማስረጃ መስጠት አለብን። እስካገባውበት ድረስ እኔም ያንን ማስረጃ በቂ ነገር በት ስላለ እሱን ይልክልሻል። ያለውን ነገር እሱ አይደለም አሁን የብሩ ጉዳይ አይደለም። እዛ እንደተከፈላቸው እንደደረሳቸው ኤምባሲውም ይነግራቸዋል። መግለጫ ሰጥቶ ኤምባሲው የለጠፈውን እንትንም ከሳውዲ እንትን ፔጁ ላይ ማምጣት ይቻላል። በህጋዊ እንትን የለጠፈውንም ከዛም ደግሞ የከፈሉበትን እያንዳንዱ ሰዎቹም ተከፍሎናል ያሉት ቤተሰቡን ራሱ ያሉበትን ራሱ ኮሚቴው መጥተው ይነግራቸዋል። እሱን አይደለም አሁን ልጅቷ ከተፈረደላት ለምን አትወጣም ታዲያ? ምን እስክትሆን ነው? 2 ዓመት ሆናት ከከፈልንላት። ተከፈለ ከተባለ 2 ዓመት ምን እስክትሆን ነው የምትጠብቁት ብለን ነው የዛሬ ወርም እኛም ስንጠይቅ የነበረው። ትንሽ ጠብቁ፣ ፍርዱ አልቆላት በህጉ መሰረት 13 ዓመት ነበር የተፈረደላት። 13 ዓመት ከ3 ወር ነው የሚለው ህጉ ላይ። 3 ወሩን ሳትጨርስ በየትኛውም ህግ ልትወጣ አትችሉም፣ ቀኑ እስኪያልቅ ድረስ መጠበቅ ግዴታዋ ነው በሚል ሁኔታ ውስጥ ያንን ነገር ነገሩ። በቃ ልንቀይረው አንችልም። የተፈረደባት ቀኑ ላይ እኔ ዶክመንት ልክልሻለሁ ምን አይነት ነገርም እንደሆነ። ምናልባት ይህንን ነገር ስትይዢ እያንዳንዱን ሰዎች የሚመለከተውን ነገር መያዝ ስላለብን ነው። እዚህ ጋር ዝም እንትን ብለን ሀሳባችንን መስፍዬ መረጃ የምንፈልገው ከቤተሰቦቹ አካውንት ቀጥታ ወደ ኤምባሲ አካውንት የገባበት ደረሰኝ፣ ከዛ ኤምባሲ ደግሞ ለሟች ህፃን ልጅ ለሞተባቸው ቤተሰቦች ኤምባሲው ያስገባበት ደረሰኝ ደግሞ ኤምባሲውን እንጠይቃለን። ኤምባሲውን በኮንፊደንስ መጠየቅ የምንችለው ወደ ኤምባሲው የገባበት ደረሰኝ እጃችን ላይ ሲኖር ብቻ ነው። ያለ ደረሰኝ ዝም ብለን እሱን እኮ ነው የምልሽ። እሱንማ ደረሰኙንማ እኮ እኛ እዛ ከኢትዮጵያ የገባበትንና ወደዛ አካውንት የገባበትን እያንዳንዱን ደረሰኝ ይልክልሻል እኮ። አሁን ወንድም ካሊድ ጋር ነው ያለው እንዳለ ዶክመንቱ። እሱን ያስገባንበትን እንቅልፋተን እሱን እንልክልሻለን። ምንም ችግር የለውም። ቤተሰቧም ይነግርሻል። እዛ ገባ የሚባለው በኮንፊደንስ ኤምባሲውን መጠየቅ እንችላለን። ይሄ ገንዘብ ኤምባሲው አሁን ለሟች ቤተሰቦች አስገብቻለሁ ብሎ ደግሞ ኤምባሲው ደግሞ
ለሟች ቤተሰቦች እሱን ነው የምልሽ። እሱን ይነግርሻል። ለዚህ ነው ቅድም ያልኩሽ ይህንን ጉዳይ እዛ ያሉት ኮሚቴዎች አስገብተናል የሚለውም ኤምባሲም የኢትዮጵያ ኤምባሲም እያንዳንዱን የገባበትን ነገር መጥቶ እንዲነግረን እነሱም መጥራት ያልኩሽ ለዛ ነው። ሶሉሽን እየፈለግኩ ያለሁት ቤተሰቡ አለ፣ ዋናው የጉዳዩ ባለቤት፣ ከዛን ኤምባሲው አለ፣ የተከፈላቸው ሰዎች ደግሞ አለ፣ ይህንን ያስተባበሩት ኮሚቴዎቹ ሳውዲ ያሉት ደግሞ አሉ። ምን ደረሳችሁ፣ እንዴት ነው የሷ ጉዳይ የሚለውን ነገር መጠየቅ እነሱን ጋር ነው መልሱ ያለው ማለት ነው። እንዲህ ነው። ምክንያቱም እየሄዱ እየተከታተሏት ቼክ እያደረጓት ያሉት እነሱ ናቸው። እኛ አይደለንም። እኛ አስተባስበን ጨርሰናል። ስለዚህ አሁን ጉዳዩ መሆን ያለበት ልጅቷ እያመማት እንደሆነ ይታወቃል። እያመማት ያንን ነገር እስክትሞት ነው የምትጠብቁት ብለን ላይቡን ልልክልሽ እችላለሁ። ምን አይነት ነገር ጮኸን እየተናገረን እንደነበረ ማለት ነው። ላይቭ ላይ ጠርተን እስክትሞት ነው ወይ እቃ መወርወር ጀምራለች? አዎ እቃ መወርወር የጀመረችው አይምሮዋን እያመማት ስለሆነ ነው። አይምሮዋን እያመማት ስለሆነ ለብቻ አድርገዋታል። ሌላውን ሰው አታክ እንዳታረግ ለብቻ አይምሮዋን ስታ እንደገና እጅና እግሯ ታስሯል እኮ ለብቻ አድርገዋት ነበረው። ከዛን በኋላ እስር ቤት ቀየሯት። እስር ቤት ቀየሯት ከዋናው ፍቃድ እድሜዋን እንትን ስለተፈቀደላት ኦልሬዲ ሌላ እስር ቤት ሆና 3 ወሯን ጨርሳ እስክትወጣ ሌላ ቦታ እንድትሆን ደግሞ ወደነበረብችበት ተደርጓል። የምንጠብቀው አንድ ደብዳቤ ነው። ያንን ደብዳቤ ከዋናው ከኢላሞቹ ልጅ ሪሊዝ ትደረግ ተብሎ ሲመጣ ትሄዳለች። ዲፖርት ነው የምትደረገው። ስለዚህ ይህንን ጉዳይ ይዞ እንትን የሚለውን ሰው ስልኩንም እልክልሻለሁ፣ ታናግሬዋለሽ። ከዛን ውጭ ይሄን ፕሮሰሱ ምን ላይ ነው የሚለውን ነገር ዛሬ ነገ ሳይባል ያልኩሽ ሰዎች ናቸው። በቃ አሁን ይሄ ብዙ ዓመት የተለፋበት ስለሆነ ሶሉሽኑ ያለው ቤተሰቦቹ አሉ የሚመለከታቸው። እነሱን ስልካቸውን ልክልሻለሁ፣ ይመጣሉ። ብሩ ምን ያህል ገባ፣ ምን ያህል ተላከ የሚለውን ከራሳቸው አካውንት ስለሆነ እየወጣ በከፈቱት የተላከው እሱን እነሱ ይነግሩሻል። ከኢትዮጵያ ወደ እንትን የኢትዮጵያ ንግድ ባንክ የላከበትን ዶክመንት ደግሞ አሁን በውስጥ ይልክልሻል። እዛ መድረሱን ደግሞ አምነው ኦልሬዲ ብሩ ትራንስፈር የተደረገበትን ዶክመንት ደግሞ ኤምባሲው ደግሞ መጥቶ ይነግርሻል ማለት ነው። ከከፈሉ በኋላ ምንድን ያለው ፕሮሰስ የሚለውን ኤምባሲውና እዛ የተወክለው ይህንን ጉዳይ የያዙት ሰዎች ያብራሩልናል። ሶሉሽን ይገኛል ማለት ነው። ስለዚህ ይሄ ድምፅ መሆኑን ጠልቼው አይደለም። ይሄ ይዛቸው የመጣችሁት ነገር ሙባረክም ይህንን ሀሳብ ሰምቶ ያችን ልጅ ያደረገችው ነገር እንደ አንድ ኢትዮጵያ የእኔም ጥያቄ ነው። እኔም ነው የምጠይቀው። ከከፈሉ ተሰበሰበና ከገባ ዋይኖት ልጅቷ እስክትሞት ነው ወይ ብሩን የሰበሰብ ነው? ይሄ ነው የኛም የቲም ሌላም ጥያቄ። ግልጽ እንዲሆንላችሁ ነው። አብረን ነው የምንጠይቀው። የትም እንትን የሚል ነገር የለም። ሁሉም ነገር ግልጽ ሆኖ መጠየቅ አለበት። ይሄ ፈርተን ወደኋላ ብለን ሳይሆን ጠይቀን እንዳትተዉት እያለን ያለ ነው። እኛም ከአቅማችን በላይ ሆኖ የዛሬ ወር ብዙ እየታገልን ስለሆነ ነው። ስለዚህ ይህንን ነው ልልሽ የምችለው። ሀቡ አመሰግናለሁ። እኛም እናመሰግናለን ተስብሽ። አሁን መሐመድ አንድ የደረሰኙን እየጠበቅኩ ነው።